የመጽሐፍ ቅዱስ ታሪክ የኢየሱስ ክርስቶስ መጠመቅ። ይህ ኢየሱስ ነው፣ የሕያው የእግዚአብሔር ልጅ፣ የዓለም አዳኝ። ኢየሱስ በቤተልሔም ተወለደ፣ በናዝሬትም አደገ። ኢየሱስም ደግሞ በጥበብ በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ይሄ ደግሞ መጥምቁ ዮሐንስ ነው። ዮሐንስ እግዚአብሔርን በሙሉ ልቡ ይወድ ነበር። እናም ለሕዝብ ሁሉ አዳኝ በቅርቡ ይመጣል እያለ ይነግራቸው ነበር። ዮሐንስ ሰዎችን በዮርዳኖስ ወንዝ ያጠምቃቸው ነበር። አንድ ቀን ኢየሱስ ወደዚህ ወንዝ ሊጠመቅ መጣ። ዮሐንስ ግን አንተ አጥምቀኝ እንጂ እኔ አላጠምቅህም አለ። ኢየሱስም ሕግን ሁሉ እፈጽም ዘንድ ይገባኛል አለው። ከዛም ዮሐንስ ኢየሱስን አጠመቀው። ኢየሱስም ከውሃው በወጣ ጊዜ ሰማያት ተከፍተው መንፈስ ቅዱስ በእርግብ አምሳል ሲወርድበትና የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምፅ ከሰማይ ሲመጣ ዮሐንስ ሰማ። ዮሐንስም ያለምንም ጥርጥር ሲጠብቀው የነበረ መሲህ መሆኑን አወቀ። ይህ የእግዚአብሔር ምርጫ ነው፣ የዓለሙ ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለ።